ሰላም ጋይሶች እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም ያው እንደተለመደው በሌላ ቪዲዮ ከቻሳ ብለናል። ዛሬ ምንድነው የምናየው? ስለ ማርኬት ሪካፕ ነው የምናየው። ማርኬት ሪካፕ ትንሽ የወሰድኩት ማርኬት ነበረ ሰሞኑ። አክቹሊ ምንም አይነት ትሬድ ቴክ አላደረኩም ነበረ ሰሞኑ ከአንድ ትሬድ ውጪ፣ እሱም ሐሙስ ዕለት ላይ አንድ ትሬድ ቴክ አድርግቼ ነበረ። እሷን ትሬድ እንዴት ቴክ እንዳደረኩና እንዴት ሉዝ እንዳደረኩ ያንን ትሬድ አሳያችኋለሁ ማለት ነው። መማሪያ ይሆናችኋል ብዬ ስለማስብ ለእናንተም እችኛዋን ትሬድ እንዴት ቴክ እንዳደረኩና ትሬዷን ቴክ ያደረኳትንስ ትሬድ እንዴት ሉዝ እንዳደረኩ ማሳያችሁ ይሆናል። ተከታተሉኝ ማለት ነው። ማርኬቱ እንደምታዩት ናስዳቅ ላይ ነው ወይም ደግሞ ዩኤስ 100 ብለን የምንለው ማርኬት ላይ ማለት ነው። እዚህ ጋር ምንድነው ማርኬቱ አሁን የሚያሳየን? እንደምታዩት 5 ሚኒት ታይም ፍሬም ላይ ነው። እዚሁ ጋር እንዳለን ያው እንደምታዩት ማርኬቱ ይሄን ይመስላል። 5 ሚኒት ታይም ፍሬም ላይ ነበር ይሄን ማርኬት ያየሁት። ይሄንን ትሬድ ቴክ ከማድረጌ በፊት ምንድነው ጀስት ሀፕን ያደረገው የሚለውን ነገር ልንገራችሁ። ቴክ ያላደረኩበት ምክንያት ማለት ነው። ሳምንቱን ሙሉ ቴክ ያላደረኩበት ምክንያት በፐርሰናል ሌላ የምሰራው ስራ ነበርና ያቺን ስራ እያስተካከልኩ ስለነበር ብቻ የሁሉ ቀን ትሬድ ቴክ አላደረኩም ነበር። ያው ከሰኞ ጀምሮ አክቹሊ 30 ሚኒት ላይ እንኳን ብናደርገው አሪፍ ሴታፖች ነበሩ። ከዛ ቀን ጀምሮ ያው መንደይ ከሰኞ ጀምሮ ከዚህ ቀን ጀምሮ ማለት ነው በጣም አሪፍ የሚባል ሴታፕ ነበረ ማለት ትሬዱን ቴክ ልናደርግበት የምንችልበት ኦፖርቹኒቲ ማለት ነው። ከዚህ ቀን ጀምሮ ነበረ፣ ግን ያው አልተመቸኝውና ቴክ አላደረኩም። እዚህ ጋር ያው እንደምታዩት አሪፍ ፖዚሽን ላይ ሰጥቶናል። እዚች ጋር እንደምታዩት ኢኩሊብሪየም ኢኳል 20 አካባቢ ሰርቶ ነበር። እዚህ ጋር እንደምታዩት እችኛዋን ቴክ አርግተን እዚች ጋር ፌር ቫልዩ ጋፕ ነበረ። እዚች ጋር ራሱ ሎር ታይም ፍሬም ላይ አርግተን ወስደን እንኳን ይህንን ማርኬት ቴክ ብናደርገው አሪፍ ዊን ይሰጠን ነበር። ያው እንደምታዩት ኢቨን አይስቲ ትሬደር ከሆናችሁ ታውቁታላችሁ። እዚች ጋር ፌር ቫልዩ ጋፕ አለ። እዚች ጋር እንደምታዩት አሪፍ የቫልዩ ጋፕ አለ እና ቫሊድ የሆነ ማርኬት ነው እና እዚች ጋር ፌር ቫልዩ ጋፕ አለ። ይሄኛው ኦርደር ብሎክ ነው፣ ሴል ሳይድ ኦርደር ብሎክ ማለት ነው። እዚህ ጋር እንደምታዩት ቫሊድ የሆነ ኦርደር ብሎክ ነው። ምክንያቱም ኦርደር ብሎክ ፕላስ ፌር ቫልዩ ጋፕ ሲሆን ማርኬቱ በጣም ስትሮንግ የሆነ ምን ኮንፈርሜሽን ይሆናል ማለት ነው፣ ለሴልም ቢሆን ማለት ነው። እንደምታዩት ያው እዚች ጋር ራሱ እንዳለ እዚች ጋር ዊትሬስ ሲያደርግ ወደ ሴል መግባት ይቻል ነበር። ይሄንን ትሬድ ወደ ሴል መግባት ይቻል ነበር። እንደምታዩት ያው ላስት እንትናችን ምንድን ጋር ነው የሚሆነው? እዚህ ጋር ነው የሚሆነው። ግን ፌር ቫልዩ ጋፕ መጨረሻ ላይ ማድረግ ይቻላል፣ እንደዚህ ማድረግ ይቻላል፣ ሪስክ ለመቀነስ ከተፈለገ ማለት ነው። ስናይፐር ኢንተሪው ላይ ያስገባ ነበር ማለት ነው። ኢቭን እንኳን ሌላ ታች እንኳን ባንሄድ ይሄው እዚህ እስከ ታችኛው ኦርደር ብሎክ ወይም ደግሞ ሪትሬስመንት ፓርት ኦፍ ሪትሬስመንት እንኳን እስኪደርስልን ብለን ብናስቀምጠው ሪስክ ቱ ሪዋርዳችን 1.6 ይሆን ነበር ማለት ነው። 6 1 ለ6 የሆነ ሪስክ ቱ ሪዋርድ ሬሾ ይኖረን ነበር ማለት ነው። በጣም ጸዴ ትሬድ ቴክ መደረግ ይችል ነበር። ዌድነስዴይ በሮብ ቀን ማለት ነው አሪፍ ሴታፕ ይኖርን ነበር። ያው እኔ ግን አልነበርኩም። በእርግጥ ሴታፑን አስቀምጨው ነበር የወጣሁት ምን ሊሆን ይችላል የሚለውን ነገር ያው እዚች ጋር እኛን እንኳን ባጠፋፋው ታዩታላችሁ። ይሄ ማርኬት እዚህ ጋር እንኳን ቢደርስ ሪትሬስ አድርገው ይመለሳል የሚል እቅድ ነበርኝ። ያው እስከዚህ ከዛም በላይ ሙቭ አድርገዋልና አሪፍ ነበረ። ቴክ ባደርገው ይያዝ ነበረ፣ ግን መያዝ አልቻልኩ ማለት ነው። ይህ በዚህ እንዳለ ቴክ አላደረኩበት ምክንያት እኔ ትንሽ የሚመች ሁኔታ ላይ አልነበርኩም እና ለዛ ነበር ቴክ አላደረኩት። ልክ በዛው መሰረት ግን ልክ ያልሆነ ነገር ሰርቻለሁ። ምን አይነት ስራ ብትሉኝ እዚች ጋር መጥቼ ይቅርታ እችኛዋን ምታያት ከሆነ እችኛዋን ትሬድ ቴክ አድርግቼ ነበር። መች ቀን ሐሙስ ቀን አራውንድ ሐሙስ ቀን ይመስለኛል። ሐሙስ ቀን ላይ ቴክ አድርግቼ ነበረ። ለምን ነበር ይሄንን ትሬድ ቴክ ያደረኩት? ሰሞኑን ትሬድ አላደረኩም ብዬ በቃ አንድ ፖዚሽን ጠብቄ ዝም ብዬ አንዷን ፖዚሽን ቴክ ባደርግ ይሻላል በሚል ሎወር ታይም ፍሬም ላይ አናሊሲስ ሰርቼ ነበር የገባሁት። ያው እንደምታዩት ማርኬቱ እንዴት ነው ሙቭ ያደረገው? እንደምታዩት አፕ ትሬንድ ነው፣ ግን ሃየር ታይም ፍሬም ላይ ስንሄድ ይሄ ሎወር ምንድነው ዳውን ትሬንድ ነው። እንደምታዩት ወደ ታች እየወረደ ያለ ትሬድ ነው።
ሶ ይህንን አላስተዋልኩም ነበረ። በእርግጥ ያው ከዚህ በኋላ ሊኩዊዲቲ ታች ላይ ስለወሰደ ይመለሳል የሚል ነበረ ሀሳብ የነበረኝ። ሶ ምንድነው ይህንን እንዴት ነበር ኤክስፔክት ያደረኩት? ያው እንደምታዩት እዚች ጋር ፌር ቫልዩ ጋፕ ትቶልን ያለፈው፣ እዚች ጋር ደግሞ ኦርደር ብሎክ አለና ሶ እዚች ጋር ያለችውን ፌር ቫልዩ ጋፕ ታፕ አርግቶ አክቹሊ እንደዚህ ነበረ መሰለኝ ቴክ ያደረኩት ወደ ላይ እዚች ጋር ታፕ አርግቶ፣ ምክንያቱም ቅድም እንዳያችሁት ነው ኦርደር ብሎክ አለ። በእርግጥ ግን እዚህ ጋር ሊኩዊዲቲ ስዊፕ አልተደረገም። ግን ባይ ዲፎልት እዚህ ጋር ሲመጣ ያው አፕ ትሬንድ ስለሆነ ሎር ታይም ፍሬም ላይ በአፕ ትሬንድ እዚች ጋር እንደማሳያችሁ ፌር ቫልዩ ጋፕ ላይ ሪትሬስ አርግቶ ተመልሶ ይወጣል ብዬ ነበረ ኤክስፔክት ያደረኩት። በቃ እንደመጣ እዚህ ጋር ከመጣ ከፍ ብሎ ይመጣል እንደዚህ፣ ከዛን ተመልሶ እንደዚህ ይወጣል። ወይም ደግሞ እንደዚህ እንኳን ባሄድ እዚች ጋር ሪትሬስ ኦርደር ብሎክ ላይ ሪትሬስ ያደርግና ተመልሶ እዚህ ድረስ ይወጣል ብዬ ነበር ያሰብኩት። ምክንያቱም እዚች ጋር ፓርት ኦፍ ሪትሬስመንት አለ ወይም ደግሞ ኮንሶሊዴሽን ፓርት ስለሆነ እዚች ጋር ማርኬት ሪጀክት ያደረገበት ቦታ ስለሆነ እዚህ ጋር ሲደርስ ይመለሳል የሚል ግምት ነበር የነበረኝና እንደዛም ሳይሆን ሪቨርስ ሄዶ ማርኬቱ አስወጥቶኛል ማለት ነው። ያው ምንድነው የኔ ጥፋት ምንድነው? ሃየር ታይም ፍሬም አናሊሲስ አለመስራቴና ሁለት ደግሞ ሊኩዊዲቲ ስዊፕ መደረግ ነበረበት። ሎር ታይም ሊኩዊዲቲ ስዊፕ ምንም የተደረገ ነገር የለም እና ባይ ዲፎልት አፕ ትሬንድ ስለነበረ ብቻ እዚች ጋር ኦርደር ብሎክ አይቼ እዚህ ጋር ፌር ቫልዩ ጋር ቢኖሩን አይቼ ቫሊድ ነው አይደለም የሚለውን ነገር ሳላጣራ ነበረ ይሄንን ትሬድ ያደረኩት እና በዛ ምክንያት ይሄንን ትሬድ ሉዝ አድርግቼዋለሁ ማለት ነው። ሶ እና አንዳንዴ ምንድነው ትሬድ ካለማድረግ ብለን የምናደርገው ትሬድ ቢቀርና ያንን ትሬድ ሉዝ ብናደርገው የተሻለ ይሆናል። ወይም ደግሞ ሉዝ ብናደርገው ስል ምንድነው ትሬዱን ቴክ ባናደርግና ትሬዱን ቴክ ሳናደርግ ቢያመልጠን የተሻለ ይሆናል ማለት ነው። ትሬዱን ቴክ አድርገን እንዲያለ ነገር ሉዝ ከምናደርግ ማለት ነው። ሶ ይህንን ለማለት ነው የመጣሁት ማለት ነው ዛሬ። ወሬ አላብዛባችሁ። ከአሁን በኋላ ባሉ ትሬድ ሪካፖች ዊን ያደረኳቸው ካሉ ወይም ደግሞ ሉዝ ያደረኳቸውም ካሉ በምን ጥፋት ሉዝ እንዳደረኩት፣ ዊን ያደረኩት ደግሞ ካለ በምን ምክንያት ዊን እንዳደረኩት ከነ ማስረጃው ማቀርብላችሁ ወይም ደግሞ ከነ ኮንፈርሜሽን ምን ኮንፈርሜሽን አይቼ ይህንን ትሬድ ቴክ እንዳደረኩት ማሳያችሁ ይሆናል ፎር ኔክስት ታይም። ለዛሬ ያዘጋጀውላችሁ ቪዲዮ ግን ይሄን ይመስላል። በቀጣይ ቪዲዮ እስካገኛችሁ ድረስ ይመቻችሁ።